ውስጣዊ ጥንካሬን ስታጣ በጣም በሚያስጨንቅና በሚያስፈራ ሁኔታ ውስጥ ሆነሽ ልብሽን ቀልብህን መረጋጋት ተሰምቶ ያውቃል? ይህ ምክንያቱ ምን ይመስልሃል? ይህ የአለጢፍ የሆነው አላህ ስብሓንሁ ወተዓላ ረቂቅ የሆነ ጥበቡ ነው። አላህ ስብሓንሁ ወተዓላ እነዛን የዋሻዎቹ ባለቤቶችን በዛ በጨካኙ ንጉሥ ፊት ለፊት በቆሙ ሰዓት ቃሉ ረቡና አላሁ ረቡ ሰማዋት ወልአርድ፣ ጌታችንማ ያ የሰማያትና የምድር ጌታ አላህ ስብሓንሁ ወተዓላ ነው፣ በሱ ላይም ቅንጣትን ያክል አናጋሩን ባሉ ሰዓት በዛ አስፈሪ ንጉሥ ፊት ለፊት ሆነው አላህ ስብሓንሁ ወተዓላ ለልቦቻቸው መረጋጋትን፣ ብርታትን፣ ጥንካሬን ሰጣቸው። አላህ ስብሓንሁ ወተዓላ ለጢፍ የሆኑ ማረጋገጫ እነዚህ አስሓቡል ካህፎች በዛ ንግግራቸው ሰዓት ሊገጥማቸው የሚችለውን ቅጣት እያወቁ ሳይደነግጡ ሳይፈሩ በቃላቸው እንዲጸኑ ልባቸውን አበረታላቸው። እናም ወዳጄ ሆይ በዛ በአስፈሪ ሁኔታ ውስጥ ሆነሽ መረጋጋትን አላህ ስብሓንሁ ወተዓላ የሚሰጥህ ከሆነ ይህ የአለጢፍ የሆነ አላህ ስብሓንሁ ወተዓላ ረቂቅ ጥበቡ ነውና አላህ ስብሓንሁ ወተዓላ ልብን ያረጋጋል፣ ለልብ ሰኪናን ይሰጣል፣ በኢማን ላይ እንድትጠነክር በሚገጥሙ ፈተናዎች ላይ እንድትጠነክር ያደርጋል። ስለዚህም ወዳጅ ሆይ እንደዚህ አይነት ሁኔታዎች ስትሆን ያ ለጢፍ ልቤን አርጋልኝ፣ ልቤን አስክንልኝ እያልክ ተማጸኙ። ለአላህ ብዬ ወዳችኋለሁ። ኢነ ረቢ ለጢፉን ይቀጥላል። ላይክ፣ ሼር፣ ኮፒ ሊንክ ማድረጉ እንዳይረሱ። ለአላህ ብዬ ወዳችኋለሁ። ሰላሙላህ አለይኩም።